ሉቃስ ምዕራፍ 17 ቁጥር 5 ላይ ሐዋርያት ጌታ እምነት ጨምርልን ሲሉ እንመለከታለን። በዚህ ክፍል ላይ እንደምንመለከተው ሐዋርያት ስለ ይቅርታ ጌታ ታስተማራቸው በኋላ ይሄ ያዘዛቸው ትእዛዝ ምን ያክል ከባድ መሆኑ ወይም ደግሞ ሊፈጽሙት እንደማይችል ልክ ሲገባቸው እምነትን ጨምርልን ሲሉ እናያለን። በሌላ ስፍራ ላይ ደግሞ ሉቃስ ምዕራፍ 5 ቁጥር 17 ላይ ራሱ ጌታ በአገልግሎቱ ምን ሲል እናያለን? ይፈውስ ዘንድ ኃይል ሆነለት ሲል ደግሞ የእግዚአብሔር ቃል ይነግረናል። ስለዚህ ጌታ በአገልግሎቱ ራሱ መንፈሳዊ ኃይል እንዴት እንደሆነለት ይፈውስ ዘንድ ያስተምር ዘንድ ኃይል እንዳስፈለገው እናያለን። በዚህ ዘመን እንግዲህ ለመኖር ለማገልገል ለሁሉም ነገር ምድራችን ምን ያክል የእግዚአብሔር ኃይል እንደሚያስፈልገን እየተረዳን ያለንበት ዘመን ነው። መንፈሳዊ ቤት ብቻ ሳይሆን ምድራችን ላይ እንደምናውቀው ብዙ የኃይል ማለት ፖለቲካውን ብናይ ከሰው ጋር ያለን ግንኙነት ከትዳር ጋር ሁሉ ነገር የኃይል ጉዳይ ትልቅ ኢሹ መሆኑን እናያለን። ልክ እንደዚሁ ሮሜ ላይ ደግሞ የእግዚአብሔርን ቃል እንደገና ስንመለከት ምንድነው? በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ይላል። እንግዲህ የጌታ አገልግሎትን ዝም ብለን ስንመለከት እንዴት በኃይል የእግዚአብሔር ልጅ ሆኖ የታሰሩትን እየፈታ በአጋንንት የተያዙትን እየፈታ በሽተኞችን እየፈወሰ በምድር ላይ እንዴት የእግዚአብሔርን ኃይል ገልጦ እንደተመላለሰ የሮሜ ጸሐፊ ምዕራፍ 1 ቁጥር 3 ላይ ይህንን በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ይለናል። እንግዲህ ኃይል ምን ያክል አስፈላጊ መሆኑን ደግሞ ለሐዋርያቶች ሲነግራቸው ወይም ሲያዛቸው እናያለን። ኃይልን እስክትቀበሉ በኢየሩሳሌም አትውጡ ይላቸዋል። እነዚህን ሐሳቦች ስንመለከት ኃይል ምን ያክል ለአገልግሎታችን፣ ለኑሯችን፣ ለመውጣት ለመግባታችን፣ ለትዳራችን፣ ለየትኛውም ነገር የእግዚአብሔር ኃይል እንደሚያስፈልገን ማየት እንችላለን። እንግዲህ መንፈሳዊ ኃይል ደግሞ ስለ መንፈሳዊ ኃይል ምናነሳ ደግሞ ተሆነ በአንደኛ ቆሮንቶስ ምዕራፍ 13 ላይ ቁጥር 3 ላይ አንድ ነገር ይላል። ተራሮችን እስካፈልስ ድረስ እምነት ቢኖረኝ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ስለ መንፈሳዊ ኃይል የምናስብ ተሆነ መጀመሪያ ማንሳት ያለብን ስለ እምነት ነው ማለት ነው። ስለዚህ በዚህ ክፍል ውስጥ ስለ እምነት ምንድነው የምናነሳው ስንል አንድ ጊዜ አንድ ሰው ለተማሪዎቹ 9 ቁጥር ጽፎ ጠረጴዛ ላይ አስቀምጦ ተማሪዎቹን አንድ ጥያቄ ይጠይቃቸዋል። ስንት ነው የሚታያችሁ ይሏቸዋል። በእነሱ ቦታ ደግሞ የጻፈው ጽሑፍ 6 ነው የሚታያቸው። ስለዚህ ተማሪዎቹ 6 ነው የሚታየን ይሉታል። አስተማሪው ሊያሳያቸው የፈለገው 9 ነው። እነሱ ደግሞ ተቆሙበት አንጻር 6 ነው የሚታያቸው። ልክ አሁንም ስለ እምነት ብዙ የምንማርበት ወይም ደግሞ ብዙ ሰባኪዎች እየሰበክን ያለንበት ዘመን እንደሆነ ሁላችንም የተገለጠ እውነት ነው። ግን ደግሞ ስለ እምነት ከእግዚአብሔር ቃል አንጻር እግዚአብሔር ለእኛ ሊያሳየውን ያሰብነውን ያክል ወይም ያሰብነውን ሐሳብ ምን ያክል እየተረዳን እግዚአብሔር በመጽሐፍ ቅዱስ ውስጥ ወይ በቃል ውስጥ ስለ እምነት ምንድን ነው ሊነግረን የሚፈልገው የሚለውን ሐሳብ ነው የምንመለከተው። እንግዲህ መጽሐፍ ቅዱስ ውስጥ ስለ እምነት ምናነሳት ሆነ ተወዳጁ የሆነውን ዕብራውያን ምዕራፍ 11 የሆነውን እንመለከታለን። ምክንያቱም ዕብራውያን ምዕራፍ 11 መጽሐፍ ቅዱስ ውስጥ ያሉ ታሪኮችን በሙሉ በእምነት መነጽር እንድናይ የሚያረገን ክፍል ነው። እንግዲህ ዕብራውያን 11 ገና ሲጀምር ዓለማችን በእግዚአብሔር ቃል እንደተዘጋጀ በእምነት እናስተውላለን ይለናል። እቺ ዓለም ከመፈጠሯ በፊት ስላለው ሁኔታ እንኳን ምናስተውለው ምናውቀው በእምነት ነው በማለት ምዕራፉን ይጀምራል። ምዕራፉን ደግሞ ሲጨርስ ለቤር ስለ እኛ አንዳች የሚበልጥ ነገር አይቷል በማለት ምዕራፉ ደግሞ ሲያልቅ መጨረሻው ዘመን ያለን አማኞችን ጭምር አካቶ እንግዲህ ዓለም ከመፈጠሩ ጀምሮ
ያለውን ዓለም ከመፈጠሯ በፊት ያለውን እውነታና አሁን ደግሞ መጨረሻው ዘመን ያለን አማኞችን ጭምር የያዘ አጠቃሎ የያዘ መጽሐፍ መሆኑን መመልከት እንችላለን። እንግዲህ ከዕብራውያን 11 ምን እንመለከታለን? ስለ እምነት መሰረታዊ የሆነ ጥቂት መርሆችን መጠቀም እንችላለን። መርህ እንግዲህ ስለ መርህ የምናስብ ከሆነ በየትኛውም ስፍራ በየትኛውም ዘመን በሁሉም ጊዜ ሊሰራ የሚችል ጥቂት መርሆችን ከዕብራውያን ምዕራፍ 11 ስለ እምነት እንመለከታለን። እንግዲህ በጣም እንዲቀለን ይህንን ሐሳብ መጽሐፍ ቅዱሳዊ እምነት በሚል ሐሳብ ይህንን ዕብራውያን ምዕራፍ 11ን እንመለከታለን። በመጀመሪያ መጽሐፍ ቅዱሳዊ እምነት ትርጉም ምን ይመስላል ብለን እናያለን። ሁለተኛ ደግሞ ሶስቱ የእምነት መገለጫ መንገዶች በዕብራውያን መጽሐፍ ውስጥ ሶስት የእምነት መገለጫ ባህሪዎች ምን እንደሚመስሉ እናያለን። ለሶስተኛና በመጨረሻው የተሻለው የአዲስ ኪዳን እምነት ምን እንደሚመስል እንመለከታለን። እንግዲህ የመጀመሪያውን መጽሐፍ ቅዱሳዊ እምነት ትርጉም ምን ይመስላል ብለን እንመለከታለን። ይህንንም ለማየት ዕብራውያን ምዕራፍ 11 ቁጥር 1 እስከ 3 ያለውን በጌታ በኢየሱስ ስም ከማንበብ ጀምራለሁ። እምነት ተስፋ ስለምናደርግበት ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረው በዚህ ነውና ዓለማችን በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየው ነገር ከማይታዩት እንደሆኑ በእምነት እናስተውላለን። እንግዲህ ዕብራውያን 11 ወይም ደግሞ አሁን ባነበብነው ክፍል ላይ ስለ እምነት ልክ እንደ ስሜት ህዋስ እንደተገለጠ ማየት እንችላለን። ሰው እንግዲህ ሁላችንም 5ቱ የስሜት ህዋስ እንዳለን ወይም ከዚህ ምድር ጋር ለመገናኘት እነዚህን 5ቱን የስሜት ህዋሳት እንጠቀማለን። የሚታዩ ነገሮችን በአይናችን፣ የሚዳሰሱ ነገሮችን በእጃችን፣ የሚቀመሱ ነገሮችን በምላሳችን እንዲህ ያለን እንግዲህ ከምድር ጋር ያለንን ግንኙነት በዚህ መልኩ ነው የምንገናኘው። በዚህ ክፍል ላይ ግን የማይታየው ዓለም የማይታየውን ነገር እና ተስፋን ከእምነት ጋር አገናኝቶ እነዚህን የማይታየውን ነገር ወይም ተስፋ ልንረዳው የምንችለው እርግጠኛ መሆን የምንችለው በእምነት ነው የሚል ሐሳብ እንዳነሳ እንመለከታለን። ይህንንም ሐሳብ በጣም ግልጥ ለማድረግ ሁለት ትልልቅ ማስረጆችን በዚሁ ባነበብነው ክፍል ላይ ያሳየናል። የመጀመሪያው እርግጠኝነትን ለማሳየት ሽማግሌዎች የተመሰከረላቸው በዚህ ነውና ይላል። እንግዲህ መጽሐፍ ቅዱስ ውስጥ ያሉ አባቶቻችን ምስክርነት ያገኙት በእምነት ነው የሚል ሐሳብ እንደሆነ ሁላችንም መረዳት እንችላለን። እንዴት ነው እስቲ የተመሰከረላቸው? በጣም ብዙ ይሄንን ነገር አንስተን በጣም ብዙ ማስረጃዎችን ማየት ወይም በእግዚአብሔር ቃል ውስጥ ማየት እንችላለን። ግን ከሁለተኛ ነገሥት ምዕራፍ 7 ቁጥር 1 እስከ 3 ያለውን በጌታ በኢየሱስ ስም አነባለሁ። ኤልሳ እግዚአብሔር ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል። ንጉሡም በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶችን ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታያለህ፣ ከዚያ አትቀምስም አለው። በበሩም መግቢያ 4 ለምጻሞች ሰዎች ነበሩ። እርስ በእርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን ብለው ሲጠይቁ እንመለከታለን። እንግዲህ ይህንን በጣም የተወደደ የእግዚአብሔር ቃል ውስጥ ያለ ታሪክ ነው። በዚህ ይህንን ታሪክ እንግዲህ ምዕራፍ 6 ላይ ስንሄድ ሰማርያ በጠላት ተከባ በጣም ትልቅ ረሃብ እንደገጠማት እናውቃለን። ይሄ ረሃብ ደግሞ ተራውን ሕዝብ ብቻ ሳይሆን ቤተ መንግስትን ጭምር ያስጨነቀ ወይም መልስ ያጣ ጥያቄ ነበረ። ምዕራፍ 6 ላይ እንደምናውቀው 2 እናቶች ረሃቡን መወጣት ስላቃታቸው
አንድ ነገር ሲመካከሩ እናያለን። የሚመካከሩት ምንድነው? ዛሬ የኔን ልጅ እንበላለን፣ ነገ ደግሞ ያንቺን ልጅ እንበላለን ተባብለው ልጅ እስከ መብላት ድረስ የሚያደርስ ጥያቄ ውስጥ ገቡ። እንግዲህ ይህንን ጥያቄ ለንጉሱ ትላንትና የኔ ልጅ ተበላ፣ ዛሬ ደግሞ የእሷን ልጅ ልንበላ ስንል ልጁን አላቀረበ ጥያቄ ሲጠየቅ እናያለን። ለዚህ ጥያቄ ንጉሱ ልክ ሲሰማ ልብሰ መንግስቱን ወይም የለበሰውን የንግስና ልብስ ሲቀድ ማቅ በውስጡ እንደለበሰ ህዝቡ ተመለከተ። ስለዚህ ቤተ መንግስት ጭምር ያስጨነቀ የቤተ መንግስትን ጥያቄው ቤተ መንግስትን ምን ያክል እንዳናወጠ ማየት እንችላለን። እንግዲህ በዚህ ጊዜ ንጉስ ቴትኛው በዋቃዬ ነው የሚመልሰው፣ እግዚአብሔር ነው መልስ መስጠት ያለበት ብሎ ይህንን ጉዳይ ወደ እግዚአብሔር ሰው ኤልሳ እንዳስተላለፈ ወይም ደግሞ እንግዲህ በማዕከላችን እግዚአብሔርን ወክሎ ወዳለው ነቢይ መልእክተኛ ሲልክ እናያለን። ይህንን ሁኔታ ዝም ብለን ስንመለከት ንጉሱ ራሱ እንዲቆረጥ ወይም ደግሞ እንዲቀላ ቢያዝም ግን ደግሞ ይሄ ችግር በምድራዊ ንግስና በምድር ላይ ባሉ አለቆች ብቻ የሚመለስ ጥያቄ እንደሌለ ተሱ በላይ ሌላ ንጉስ እንዳለ እውቅና እንደሰጠ ማየት እንችላለን። ምን ይሰራል እንግዲህ እግዚአብሔርን ወክሎ ማዕከላችን የተቀመጠው መልስ ማምጣት ይገባል የሚል እሳቤ መሆኑን መረዳት እንችላለን። እና የተላከለት መልእክተኞች ወደ ነቢዩ ሲመጡ ነቢዩ እንግዲህ እግዚአብሔርን መስማት ተፈለጋችሁ ነገ ጠዋት መልስ ይሆናል ብሎ ለንጉሱ ሲያማክር መልስ ሲሰጥ እናያለን። ግን ደግሞ የንጉሱ እጅን የተደገፈ አለቃ ወይም የጦር መሪ ይህንን የእግዚአብሔርን መልስ ሲሰማ በፍጹም አጥጋቢ በሆነ መንገድ ምክንያታዊ የሆነ መልስ እየሰጠ አይደለም ብሎ ነቢዩን ሲሟገት እናያለን። ይሄ ሙግት ተራ ሙግት አይደለም። እንደምታዩት ኤልሳ የእግዚአብሔር ወይም የማይታየውን የእግዚአብሔርን ወክሎ የተቀመጠ ነቢይ እንደሆነ በዚህ ስፍራ ላይ እናያለን። የሚታየውን ዓለም እንግዲህ በአምስቱ የስሜት ሕዋሳት የሚመራውን ሁኔታ ደግሞ ይሄ የንጉሱ አማካሪ ወይም የጦር መሪ የምንለው እንደተቀመጠ ሁለት ምሳሌዎች እና ተተቀመጡበት አንጻር ወይም የሚያነሱትን ኢሹ ሐሳብ ስትመለከቱ ተራ ክርክር እንዳይደለ እናያለን። እንግዲህ የሚታየው ዓለም የማይታየውን ዓለም የእግዚአብሔርን ሰው አንድ ጥያቄ ይጠይቀዋል። የሚጠይቀው ምንድነው? አሁን እያነሳ ያለው መልስ አንድ ከፍርሃት የመነጨ ነው የሚል እሳቤ ነው። ፈርተሃል፣ ስለፈራ ነው ላለመሞት የምታደርገው ሩጫ ነው። እንኳን አንተ አይደለም አለቃህ እንኳን ወይም ደግሞ አፍ የሆንክለት እንኳን እግዚአብሔር የሰማይ መስኮቶችን ቢከፍት ይሄ ጥያቄ ሰማርያ የገባችበት ወጥመድ ልትመለስ ወይም መልስ ልታገኝ አትችልም የሚል ክርክርን ነው የሚያቀርበው። እና ለዚህ ክርክር ደግሞ ነቢዩ ምድራዊ ማስረጃ ማስረዳት ባይችልም ግን እርግጠኝነትን በነቢዩ ውስጥ በዚህ ክርክር ውስጥ እናያለን። እንደው እርግጠኝነት ብቻ ሳይሆን ዝርዝር ጉዳዮችን ነቢዩ ሲያቀርብ እናያለን። የመጀመሪያው ዝርዝር ጉዳይ ሲናገር ነገ ጠዋት ታያለ፣ ማየት በአይነት ታያለ፣ ግን አትበላም። እንግዲህ በዚህ ደረጃ በጣም እርግጠኛ ሆኗል። ግን ደግሞ ምድራዊ የሆነ ማስረጃ ግን ማቅረብ አልቻለም። እንግዲህ አባቶቻችን የተመሰከረላቸው በዚህ ነውና ሲል ምድርን በጣም ተሟግተዋል። እንግዲህ በጣም ብዙ ታሪኮችን እናውቃለን። የኖህ ታሪክን ብናይ ምድርን ተሟግቷታል። 1 ዓመት አይደለም፣ 2 ዓመት አይደለም፣ 120 ዓመት የማይታየውን መንግስት ወክሎ ተሟግቷታል። ግን ደግሞ በሚታይ ደረጃ ምንም ማስረጃ የለውም። ግን ደግሞ እርግጠኛ ነው መርከብ 120 ዓመት እየሰራ ቆይቷል።
ምን አይነት እርግጠኝነት እንደሆነ ማየት እንችላለን። በጣም ውስጣቸው እርግጠኝነት አለ። ይሄ እርግጠኝነት ግን ምድራዊ ማስረጃ የለውም እያሉ ላሉት ምድራዊ የሚያስረዱበት የሚጮሁበት መንገድ የለም። ልክ እንደዚሁ ነው እንግዲህ መጽሐፍ ቅዱስ ላይ ከኤልሳ በፊት የነበረው ነቢይም አንድ ነገር በጣም በእርግጠኝነት ለንጉሱ ነገረ። እስራኤል በሁለት ሐሳብ ስለምታነክስ ከአፌ ቃል በስተቀር ዝናብ አይዘንብም ይላል እና ለተራ ሰው ለጎረቤቱ አይደለም፣ ለመንግስት ነው፣ ለንጉስ ነው ይሄንን የሚናገረው። ምን አይነት እርግጠኝነት እንደሆነ እስቲ እዩ። እና በጣም እርግጠኛ ሆኖ የተናገረው እንደዚህ ማለት እርግጠኛ ናቸው። ዲያሎጉ ንጉስን ያከብራሉ፣ ግን ደግሞ ስለ እግዚአብሔር ስለሆነ ስለተረዱት ነገር ምድራዊ ምንም ማስረጃ ባይኖራቸውም ነገስታትን በዚህ ደረጃ ተሟግተዋል። ሁኔታን ምድርን በዚህ ደረጃ ተሟግተዋል እና ብዙ የማይመስሉ እውነቶችን በዚህ ደረጃ ሲሟገቱ እናያለን። ጦርነት ገጥሟቸው እንግዲህ ሲጸልዩ እግዚአብሔር በነቢዩ በኩል ማለት የገጠማቸው ጦርነት ፊታቸው ያለ ጦርነት በጣም ከባድ ነው። ስለዚህ ከባድ ሁኔታ ሲጸልዩ እግዚአብሔር መልእክተኛ ላከ ይላል እና የጦር ግምዣ ቤቱን ማሰብ አቆሙና ከቤተ መቅደሱ የመዘምራን ልብስ የተዋበ የመዘምራንን ልብስ ልበሱ ሲላቸው እናያለን። እንግዲህ ይህንን ምክር በካውንስል ደረጃ ቢጠየቅ የሚመልሰው መልስ የለም። ግን የጦር ዝግጅቱ ቆመ። መዘምራን ከቤተ መቅደስ መዘምራን ልብሶችና መዘምራን መዘጋጀት ጀመሩ። ለዛ ጦርነት የሚያቀርቡት መሳሪያ ቸር ነውና ምሕረቱ ለዘላለም ነውና ሲል እግዚአብሔር ድብቅ ጦርን አስነሳ ይላል። እንግዲህ እነዚህ ምክሮች መጽሐፍ ቅዱስ እንደሚነግረን የህፃን ልጅ በጣም ህፃን ልጆች ሊያቀርቡ ምክንያታዊ ያልሆኑ ምክሮች ይመስላሉ። ግን እነዚህ ምክሮች ድል ነሱ ይላል፣ ምድርን ተሟገቱ ይላል፣ አሸነፉ ይላል። የእግዚአብሔር ኃይል ተገልጦ ያንን ጦርነት እንዳሸነፉ እናያለን። እና ይህንን እርግጠኝነትን የሚያገኙበትን መንገድ ስንመለከት ምንም ምድራዊ ማስረጃ የለም፣ ግን እርግጠኛ መሆን ማለት ነው። እንግዲህ እምነት ማለት እንደዚህ አይነት እርግጠኛ የምንሆንበት እውነት ማለት ነው። ሽማግሌዎች የተመሰከረላቸው በዚህ ነው ይለናል። ሁለተኛው ደግሞ የሚነግረን የመጀመሪያው ሰው ማስረጃነት ወይም የመጀመሪያው ገና ዓለም ስትፈጠር የነበረውን የመጀመሪያውን ሁኔታ ሊያሳየን ይህ ክፍል ይነግረናል። ይህንንም ሁኔታ ሲነግረን ዓለማችን በእግዚአብሔር ቃል እንደተዘጋጀ፣ ስለዚህ የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን ይለናል። ይህንን ክፍል ዝም ብለን ስንመለከት የሚታየው ነገር ይሄ የምናየው ዓለም ከማይታየው እንደመጣ በእምነት እንግዲህ የማይታየው አምላክ ነው ይህንን የሚታይን ዓለም የፈጠረው። ስለዚህ ስለ ቅድሚያ ነው። ከሚታየው ነገር በፊት የማይታየው ነበረ ይለናል። ይህ ብቻ አይደለም፣ ግን ይህንን ክፍል በደንብ ጠጋ ብለን ብንመለከተው፣ ትንሽ አቅርበን ብንመለከተው እያወራልን የነበረው በዚህ ግዑዙ ዓለም ውስጥ የመጀመሪያው ሰው እንዴት በእምነት እንደተመላለሰ የምናይበትን እውነት እናገኛለን። ይህ የመጀመሪያው ሰው በኤደን ገነት አዳም የተባለው በኤደን ገነት በእምነት እንዴት እንደተመላለሰ ማየት እንችላለን። በጉዞ ዓለም ውስጥ ነው፣ ግን በእምነት ተመላልሷል የሚል እንድምታ ወይም ደግሞ እሳቤ እንዳለው ማየት እንችላለን። የመጀመሪያው ከእግዚአብሔር ጋር የነበረው ህብረት ነው። በጣም የሚገርም ጥልቅ የሆነ ከእግዚአብሔር ጋር ህብረት አዳም እንደነበረው ማየት እንችላለን። እንግዲህ ምሽት ላይ መጽሐፍ ቅዱሳችን ላይ ከእግዚአብሔር ጋር ወክ አብሮ ይሄድ እንደነበረ መጽሐፍ ቅዱሳችን እግዚአብሔር በኤደን ገነት ውስጥ አዳምን በድምፅ ይፈልገው ነበረ ይላል። እንግዲህ በግልጥ ደረጃ ጥልቅ የሆነ ከማይታየው አምላክ ጋር ህብረት ነበረው ማለት ነው።
የሚታየው ሰው ከማይታየው አምላክ ጋር ህብረት ነበረው ብሎ ሲነግረን እንግዲህ ይህ ነገር ከእምነት ጋር ቀጥታ የተገናኘ እንግዲህ በዚህ ምድር ላይ ከአምስቱ የስሜት ሕዋሳት ይልቅ አምስቱን የስሜት ሕዋሳት ከሚጠቀመው ይልቅ የማይታየው ነገር ለአዳም እውን እንደነበረ መመልከት እንችላለን። ሁለተኛው ደግሞ መንፈሳዊ ስልጣንን ነው የምናየው። እግዚአብሔር አዳምን ከፈጠረው በኋላ መንፈሳዊ ስልጣን አካፍሎታል። ይህንን መንፈሳዊ ስልጣኑን ምድርን በማስተዳደር በመጠበቅ ለእንስሳቶች ስም በማውጣት እንዴት ይህንን መንፈሳዊ ስልጣን እንደተጠቀመ ማየት እንችላለን። እንግዲህ ዝርዝር ሁኔታ መጽሐፍ ቅዱስ ባይጠቅስም አሁን ካለነው ሰዎች ይልቅ በእውቀት እንደገና አሁን በኃይልም በህይወት ጥራትም ይመላለስ እንደነበረ ማሰቡ ብዙ ሚያታክተን ወይም ደግሞ ውስብስብ ያልሆነ እውነት እንደሆነ ግልጥ የሆነ እውነት መሆኑን መረዳት እንችላለን። እንግዲህ የሚታየው ዓለም ሁሉ ጊዜ በማይታየው ዓለም ተጽዕኖ ውስጥ እንደገባ መጽሐፍ ቅዱስ ይነግረናል። ለዚህም ነው የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 4 ላይ ሲነግረን የዚህ ዓለም ገዢ ይለዋል ሰይጣንን። ለዚህም ደግሞ ኢየሱስ ክርስቶስ በጾም ጸሎት በሰይጣን በተፈተነ ጊዜ ትልቅ ተራራ ላይ አውጥቶ ነገስታቶችን ዓለምን ታሳየው በኋላ ወርቀ ብትሰግድልኝ ይህንን ሰጥሃለሁ በማለት በባለቤትነት ምድር የኔ ናት የሚል ሐሳብ እንደነበረው ይነግረናል። ጌታ ደግሞ ከሞት ተነሳ በኋላ በማቴዎስ 28 ላይ በሰማይም በምድር ያለ ስልጣን ለኔ ተሰጠ ይላል። ስለዚህ ምድር ላይ ያለ ስልጣን ሁሉ መንፈሳዊ አካል በሆኑት ወይም መንፈሳዊ የማይታዩት ጌቶች ሁለት ጌቶች እጅ እንዳለ መረዳት እንችላለን። ስለዚህ መንፈሳዊውን ስልጣን ለመለማመድ የማይታየው ዓለም በምድር ላይ የሚገልጠው በሚያምኑት ሰዎች አማካኝነት ነው። ስለዚህ ስለ እምነት ስናነሳ እያነሳ ነው ያለነው ምድር ላይ የማይታየውን ኃይል እንዴት መግለጥ እንችላለን? ምድር ላይ የማይታየውን ኃይል ለመግለጥ እምነት ያስፈልጋል። ይሄንን ነው መጽሐፍ ቅዱስ የሚነግረን። ምድር ላይ ኃይል የሚገለጠው በእምነት አማካኝነት ነው። ቅድም ባነበብነው በአንደኛ ቆሮንቶስ ምዕራፍ 13 ላይ ተራሮችን የሚያፈልስ እምነት ቢኖረኝ ነው አይደለም የሚለው። ስለዚህ መንፈሳዊ ኃይል መገለጫው እምነት ነው። ስለዚህ ስለ እምነት ስናነሳ የእግዚአብሔር ኃይል በምድር ላይ እንዴት ይገለጣል እያልን ነው ማለት ነው። ሌላው እውነት የምንመለከተው አዳም በዚህ በሚታየው አካሉ ላይ ወይም ደግሞ በስጋው ላይ ጸጋን መልበሱን ስንመለከት ምን ያክል መንፈሳዊው ነገር ለአዳም እውን እንደሆነ ማየት እንችላለን። የሚታየው አካል በማይታየው ተሸፍኖ ነበር ይለናል። ስለዚህ መንፈሳዊው ነገር ለአዳም በጣም እውን ነበረ። ከሚታየው ዓለም ይልቅ የማይታየው ነገር ለአዳም እውን ሆኖለት ነበረ። ከሚዳሰስ ከሚታይ ከሚሰማ ይልቅ የማይሰማው እውነት እንደነበረ ማየት እንችላለን። ስለዚህ ይህንን ሐሳብ ስንጠቀልለው ምን እያልን ነው? መጀመሪያው መጽሐፍ ቅዱሳዊ የሆነ እምነት ትርጉም እርግጠኝነትን ከእግዚአብሔር ጋር ባለ ግንኙነት እርግጠኛ የምንሆንበት መሆኑን የመጀመሪያው ይነግረናል። ሁለተኛው ደግሞ ከእግዚአብሔር ጋር ያለን ህብረት መገለጫ ነው እያልን ነው። ሶስተኛ መንፈሳዊ ስልጣን የምንለማመድበት ነው። አራተኛ ደግሞ የእግዚአብሔር ጸጋ መገለጫ መሆኑን እናያለን። እንግዲህ ይህንን ትምህርት ለዛሬ እዚህ ጋር እናቆማለን። የሚቀጥለው ክፍለ ጊዜ ላይ ደግሞ ሶስቱ የእምነት መገለጫ መንገዶችን እናያለን። ጌታ ኢየሱስ ይባርካችሁ። ይህንን ትምህርት እንግዲህ እንድትከታተሉ በጌታ ፍቅር ላሳስባችሁ እወዳለሁ። ተባረኩ። ይህንን ትምህርት ጨርሰናል።